ሰላም ጤና ይስጥልኝ ተመልካቾቼ እንኳን በሰላም ቆያችሁኝ። ዛሬ ይዤላችሁ የመጣሁት ቪዲዮ የአሳ ቀይ ወጥ አሰራር ነው። ይሄ አሰራር ጤነኛ በሆነ መልኩ እንዲሁም ደግሞ ሁሉ ጊዜ አሳ እየጠበስን ብቻ ከምንበላ ለየት ባለ መልኩ ወጥም ሰርተን መመገብ እንዴት እንደምንችል የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። ትወዱታላችሁ ብዬ ገምታለሁ። እንግዲህ ለቻናሌ ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። እንዲሁም የደውሏን ምልክት ተጭናችሁ ኦል የሚለውን ምረጡ። ሌላ ጊዜ ቪዲዮ ስሰራ ኖቲፊኬሽን እንዲደርሳችሁ። አሁን ወደ አሰራሩ እንገባለን። አብራችሁን ቆዩ። እሺ በመጀመሪያ ደረጃ እና በዋነኝነት የሚያስፈልገን አሳ ነው። አሳ የፈለጋችሁትን አይነት መጠቀም ትችላላችሁ። እኔ እዚህ ጋር መጠቀመው ሳመን ነው፣ ግን ነጩንም ቢሆን አጥንቱ ይወጣለት ማንኛውንም አሳ መጠቀም ትችላላችሁ። ይሄንን እኔ ስገዛው አብዛኛው አጥንቱ ይወጣለት ነው፣ ግን የተቀረውን ደግሞ እንዴት ማውጣት እንደምንችል አሳያችኋለሁ። እዚህ ጋር ነው መቀስ የሚመስል ነገር ትዊዘር ነው፣ መቀስ አይደለም፣ አይቆርጥም፣ ዱልዱም ነገር ነው እና እሱ ነው የምጠቀመው። አሳው አጥንቱ ያለበትን ሎኬሽን ደግሞ ይሄው በጣት ያሳያችኋለሁ። እዚህ ጋር ዳር ዳር ላይ የተወሰነ አንድ ሁለት አለ። ከዛ መስመሩን ተከትላችሁ ይሄ እዚህ ጋር የምታዩትን ማለት ነው እንደዚህ ዚግዛግ ነገር መስመር አለው። በእያንዳንዱ ዚግዛግ ላይ አንዳንድ አጥንት አለበት እና እሱ እንደዚህ በቀላል መንገድ ይሄ ትዊዘር እንትኑ ካለን ደግሞ ቀላል ነው፣ ዝም ብሎ ፒክ ነው የሚያደርገው እና አጥንቱን እናወጣለን እንደዚህ በጥንቃቄ። በተለይ ልጆች የሚበሉት ከሆነ በደንብ አጣርተን ይወጣለት ከገዛን ካገኘን ቆንጆ ነው፣ ግን ስቲል ቼክ ማድረግ አለብን። ከዛ እንደዚህ ተለቅ ተለቅ አድርገን እንቆርጠዋለን። አሳ በጣም ቶሎ ሙክክ ስለሚል አታሳንሱት ስትቆርጡት። ወደ አሳው ከመግባታችን በፊት ቀይ ሽንኩርት አንድ ሁለት ራስ፣ ነጭ ሽንኩርትና ቲማቲም ከትፈን እናዘጋጃለን። የምንጀምረው አሰራሩን አሳውን በመጥበስ ነው እና እሳት በደንብ አግለን ዘይት ኦሊቭ ኦይል ነው እዚህ ጋር የተጠቀምኩት። የቬጅተብል መጠቀም ትችላላችሁ። እሳቱን ከፍ አድርጉት በደንብ ይስማ። ከዛ አሳውን እንጠብሰዋለን። መጀመሪያ የምንጠብሰው የበለጠ ፍሌቨር እንዲኖረው ነው እንጂ አለመጥበስም እንችላለን ከፈለግን። አሳው ላይ እንደዚህ ስንጠብሰው ወይ ከመጥበሳችን በፊት ቁንዶ በርበሬ፣ ጨውና ሎሚ ብናደርግበት ቆንጆ ነው እና እንደዚህ አገላብጠን በእያንዳንዱ ሳይድ ከ1 እስከ 2 ደቂቃ እንጠብሰዋለን። በጣም ብዙ መብሰል አያስፈልገውም። እዚህ ጋር ቁንዶ በርበሬና ጨው፣ ሎሚ ነው ጨምቄ የማደርግበት። እዛኛው ላይ ያደረኩትን ሶሪ ያልቀረጽኩትም። ከዛ ይሄንንም እንደዛ ከጠበስን ብራውን እስኪሆን ድረስ ከጠበስነው በኋላ እናነሳውና መጥበሻውን ማጠብም ምንም አያስፈልገንም። ጨው የሌለበት ቂቤ እዚህ ጋር የአትክልት ዘይትን መጠቀም እንችላለን። የፈለግነውን ዘይት ሳናበዛ በትንሹ እናደርጋለን። ከዛ ቀይ ሽንኩርቱን በደንብ አድርገን እንጠብሰዋለን። ሽንኩርቱ እንደዚህ ቀላ ካለ በኋላ በደንብ ከበሰለ በኋላ ነጭ ሽንኩርት ድቅቅ አድርገን ከትፈን እንጨምራለን። አንድ የሾርባ ማንኪያ የቲማቲም ድልህ ካለን፣ ከሌለን ችግር የለውም። ቲማቲም ፍሬሽ ካለን ይመረጣል። እሱን ድቅቅ አድርገን ከትፈን እንጨምራለን። እሱም ከሌለን የቆርቆሮ ወይ የጠርሙሱን መጠቀም እንችላለን። በርበሬ አንድ የሾርባ ማንኪያ፣ በርበሬ ባና በዛ ይመረጣል። አሳ ላይ አንድ ሾርባ ማንኪያ በቂ ነው። ኮረሪማ ሩብ የሻይ ማንኪያ ትንሽ
እናደርግና ይሄንን በደንብ አድርገን እንጠብሰዋለን። ከድነን ውሃ ምናምን መጨመር አያስፈልግም። ለ4-5 ደቂቃ እንደዚህ በደንብ እናቁላለዋለን። ከዛ የጠበስነውን አሳ እንዳይፈረካከስብን ቀስ ብለን እናስገባለን ሁሉንም። አሳውን ቅድም እንዳልኳችሁ የግድ መጠበስ የለበትም። እንደገና ደግሞ ልጣጩንም ከጀርባ መላጥ አያስፈልግም፣ እንዳለ መክተት ትችላላችሁ። እና የስንጥብስ የቀረውን ውሃ መረቁንም አንድ ላይ እንጨምርና ከዛ ጦስኝ ካለን ደረቁ፣ እርጥቡ ካለን እርጥብ ይመረጣል። እርጥቡ ከሌለን ግን ደረቁን እናደርግበታለን። ትንሽ ቁንዶ በርበሬ፣ ጨው እናደርግና እሳቱን እዚህ ጋር እንቀንሰዋለን። በጣም ከፍ ማለት የለበትም እንዳይፈረካከስም። ኦሬዲ በስሏል፣ ግን ትንሽ እናንተ ከተከዋለን ለ4-5 ደቂቃ እንደዚህ ከድነን በደንብ ማዕዛው ስልሲው ላይ እንዲሆን እናበስለዋለን። ከዛ ከ5 ደቂቃ በኋላ እዚህ ጋር ከፈለግን ቂቤ መጨመር እንችላለን። የአበሻ ቂቤ መጨመር እንችላለን ወይ የፈረንጅ ቂቤ ጨው የሌለበት ማድረግ እንችላለን። እንደዚህ ካደረግን በኋላ በቃ በእንጀራ ከፈለግነው ምግብ ጋር የግድ እንጀራ መሆን የለበትም አቅርበን እንደዚህ መመገብ እንችላለን። በጣም ቆንጆ ነው፣ ጣፋጭ ነው፣ ጤነኛም ነው። ብዙ ዘይትም ያልበዛበት ምናምን ስለሆነ ለጤናም ቆንጆ ነው፣ ለውጥም ነው። ሁሉ ጊዜ ስጋ ወይ ሽሮ ወጥ ምናምን ከምንበላ እንደዚህ አድርገን አሳን ደግሞ ለየት ባለ መልኩ መጠቀም እንችላለን። እንግዲህ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ እና ኮሜንት አስተያየታችሁን ጻፉልኝ። ለቻናሌ ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ሰብስክራይብ ስታደርጉ ደግሞ ቀደም እንዳልኩት መግቢያ ላይ ብዙ ሰዎች ቪዲዮ አዲስ ሰሪ አይመጣልንም ትሉኛላችሁ እና ያ ምክንያቱ ምንድነው? ሰብስክራይብ ስታደርጉ የደውል ምልክቷን መጫን ብቻም ሳይሆን ኦል የሚለውን ንኩት። ከዛ አዲስ ቪዲዮ ስሰራ ኖቲፊኬሽን ይደርሳችኋል። እና እስካሁን አብራችሁኝ ስለቆያችሁ ሁላችሁንም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።